ሰው በደንብ የሚያከብርሽ ሰው ሆነሽ ለምሳሌ ዶክተር ልትሆኚ ትችያለሽ፣ ኦር ኢንጂነር ልትሆኚ ትችያለሽ። ያው ለእናት ለአባትሽ በቃ ልጅ ነሽ አሁንም ማለት ነው። እና እንደው ጓደኞችሽ ፊት አንዳንድ ጊዜም እንደው የምትሰሪው አካባቢ ጋር መጥተው ያው እንደ ህፃን ነው የሚያናግሩሽ ማለት ነው አይደል? አሁን እንደዚህ አይነት ነገሮችን እንዴት ነው ማለት ወላጆችሽ ናቸው ግዴታ በዛን ትንሽ ማለት የለባቸውም። ግን ይሄ የክብር ስም ወር የክብር ነገር ሳይሆን እንደዋላ አይደለ ቁጣውም ምኑም አንተ አታውቅም መባሉም ያጋጥማል። እኔ ያው ሆስፒታል አካባቢ ስለሆነ የምሰራው ብዙ አይቻለሁኝ። አንተ እንደሱ አይደረግም ሁሉ ያሉት ትልቅ ዶክተር አይቻውቃለሁ። እናቱ መጥተው ማለት ነው እንግዲህ እሱ በጣም የልብ ሰርጅን ነው፣ በጣም ትልቅ ቦታ ያለው በጣም ሪስፔክትድ የሆነ እሱን ግን ኖ እንደሱ አይደለም ብለው በቃ ሲናገሩት አይቼ አውቃለሁ። እና አሁን ይሄንን እንዴት ነው ከቤተሰብ ጋር ነው እንዲህ የነካሽ ነው። ኢቨን ትዳር ላይም ደግሞ ይመጡና ትዳር እኮ እንዲህ አይደለም ልጅ አስተዳደግም አይደለም ትባያለሽ። እና እስቲ እዚች ላይ ደግሞ ትንሽ ነካ ነካ አድርገነው እንሄድ። አየሽ አሁን ቅድም እንደተባለው እኛ እንደ ወላጅ በስሜት ብንበስል ኖሮ ብናውቅ ኖሮ እንዲህ አይነት ስህተቶችን አናረግም ብዬ አስባለሁ። እና ያለፈውን እንግዲህ መቼስ ምንም ያለፈውን ትውልድ ምንም ማድረግ የምንችል አይመስለኝም። እንግዲህ የሚያውቁትን አድርገዋል። እኛ ግን አየሽ እንደዚህ አይነት ፕላትፎርሞች ተዘጋጅተውልናል። ብዙ ሪሶርስ አለ። ራሳችንን ማሻሻል መቀየር እንችላለን። ስለዚህ እንዴት እናድርግ ቢባል አንደኛ ነገር ልጆች የራሳቸው የሆነ ስብዕና ያላቸው ፍጡሮች መሆናቸውን ማወቅ አለብን። ልጆች የኛ ንብረት አይደሉም። በቃ ቤዚክሊ እንደፈለግሽ የምታስቀምጩ የምታነሹ ስትፈልጊ እንዳልሽው ቦታ ሳትመርጪ ሰው የተሰበሰበበት ቦታ ላይ ልጆቻችን ቢያጠፉ እንኳን ልጆቻችንን እኛ ፕሮቴክት ልናደርግ ነው እንጂ የሚገባው እንደዚህ እንዴት ታደርጋለህ ብለን ተደርበን እኛም አብረናቸው እንትን የምንል ከሆነ የምንወቅሳቸው ከሆነ በጣም ልጆችን እንሰብራለን። ስለዚህ ፓብሊክ ቦታዎች ላይ ኢቭን ልጃችን እንኳን ስህተት ቢሳሳት ማለት ነው በሰዓቱ ዩር ኦኬ በቃ ምንም ማለት አይደለም፣ አይዞ ተረጋጋ፣ በቃ ቀጣዩን ነገር ቀጥል ምናምን ልትዩ ነው እንጂ የሚገባው ተደርበሽ እንደዛ ልትሰባብሪው ትክክል አይሆንም። ከዛ እንዳልሹ ደግሞ በትዳር ውስጥም ደግሞ ከገቡ በኋላ ካከበርናቸው ማለት ነው እንደ አንድ ሰው የምናከብራቸው ከሆነ እኛ የማናውቀውን ሰው ሄደን መቼም ዘው ብለን ገብተን አስተያየት አንሰጥም፣ ወይ ደግሞ እንደዚህ አርግ እንደዛ አርግ አንልም። ስለዚህ እዛም ጋር ስንሄድ ምን ጋር መቆም እንዳለብን ማወቅ አለብን። በቃ የዛ ሰው ህይወት የት ጋር እንደሚጀምር እኛ ደግሞ እንደ ወላጅ የት ጋር እንደምናቆም ለራሳችን መስመራችንን ማወቅ መቻል አለብን። ያንን ማድረግ ይጠበቅብናል። ግን የእውነት ይሄ ሆኖ ግን ባይገኝ ልጆች ለወላጆቻቸው መስመር ማስመር አለባቸው ላለው እኔ በቃ የፈለገ ነገር ቢሆን ወላጅ በወላጅነቱ አሳድጎሻል፣ ያደረሰሽ ድረስ አድርሶሻል። ግን ከዛ በኋላ ግን የራስሽ ህይወት ግን የራስሽ ነው። በቃ አንቺ እርዳታ ፈልጋለሁ በዚህ ጉዳይ ተቸግሬያለሁ ብለሽ ሄደሽ እስካልጠየቅሽና እንትን እስካላልሽ ድረስ እነሱ ኢንቮልቭ እስካላረግሽ ድረስ እነሱ ገብተው ያንን ነገር እንዲያደርጉ ትክክል ስላልሆነ እኛ እንደ ልጅ ይቅርታ ይሄ ነገር እኔ ራሴ ነኝ ሃንድል ማድረግ የምፈልገው፣ ስለዚህ ይህንን ነገር ባትገቡበት ብሎ ግዴታ እንዳልኩት ማንኛውንም ነገር ስንነጋገር ግዴታ በጥል መልኩ አምባጓሮ በሆነ መልኩ መሆን የለበትም። በተረጋጋ መንፈስ ቀስ ብለን ቁጭ አድርገን ልናናገራቸው እንችላለን ወላጆቻችንን። ይሄ ሲሆን የመቀበል ወይ ያለመቀበል ቻንስ ሊኖር ይችላል። ግን ቅድም እንደተባለው ማንን ነው የምንመርጠው? እነሱን ነው ማስደሰቱን አሁንም ዛሬም መርጠን እኛ የግል ህይወታችንን እየበጠበጥን ወይ በስራ ቦታችን ላይ ምንድነው የሚባለው ውርደት ልበለው ቤዚክሊ ኤምባራስመንት አይሮን ነው እንደዛ የፈለጉት እነሱ እየተናገሩን ያንን አይነት ነገር ከነሱ እየተቀበልን መኖሩን ነው የምንመርጠው? ወይንስ ኖ አይ ቹዝ ማይሰልፍ ኖ እዚህ ጋር በቃ ከዚህ በላይ አልፈቅድላችሁም እያልን
መስመር እያሰመረ ራሳችንን ፕሮቴክት ማድረግ አለብን ብዬ እኔ በጣም ጠንካራ የሆነ እምነትና አቋም አለኝ በዚህ ጉዳይ እና ፍቅር ሌላ ጉዳይ ነው። በዚህ በኩል እንዳውም ምን ይባላል መሰለሽ ናኒታ፣ ኢን ዘ ኔም ኦፍ ላቭ በፍቅር ስም ብዙ አላግባብ የሆኑ ነገሮች ይሰራሉ። ማለት ወላጅ ስፔሻሊ ልጁ ላይ ማለት ነው እኔ እኮ ስለምወድ ነው እኔ እኮ ስለማስብልህ ነው እየተባለ እንደዚህ አሁን እንደምናየው ማለት ነው በግል ህይወት ውስጥ ጣልቃ እየገቡ በስራሽ ነገር ውስጥ እየገቡ ያፍኑሻል። እና ያንን ነገር ደግሞ እንደ ወላጅ እኛ ቢያንስ እስካሁን ድረስ የመጣ ነገር ቢኖር እንኳን ወደ ልጆቻችን እንዳይቀጥል እኛ ነን የምንቆርጠው እዚህ ጋር ራሳችን ላይ በመስራት ያንን ብናደርግ ጥሩ ነው ብዬ አስባለሁ። እንኪ በጣም ዘንዬ እልፍዬ ወደ አንቺ ልምጣ። እሺ ናታይ አብረን እንደግ ሲባል ከልጆቻችን ጋር ምን ማለት ነው? ለርን ያደረግናቸው ነገሮች አሉ አይደለ? ስናድግ ከቤተሰብ፣ ከአካባቢ፣ ከማህበረሰብ እንዲሁም ከትምህርት ቤት፣ ከዓለም በሚዲያም የምንማረው ነገር አለ እና ከዛ ውስጥ የሚጠቅም አለ፣ የማይጠቅም አለ። ስለዚህ የማያስፈልገንን አንለርን እናደርገዋለን፣ የሚያስፈልገንን ደግሞ ኪፕ አፕ አድርገን ግን ደግሞ the new generation is new አይደለ? ስለዚህ ልጆቻችን ሲመጡ ብራንድ ኒው ናቸው። ዓለሙም ሁሉም ነገር በፍጥነት እየተቀያየረ ነው ያለው። so we need to be open። አንዳንዴ ክሎዝድ ሆነን አይ እኔ እንደዚህ ነው ማውቀው በቃ በዚህ ነው ሄደው ቆመናል። ዓለም ግን ቆማ አትጠብቀንም። ከዛ ከልጆቻችን ጋር የኤሊየን ቋንቋ ይሆንብናል፣ አንግባባም። እነሱ የሚውሉት ዓለም ላይ ነው አሁን ያለው ጄኔሬሽኑ ላይ ማለት ነው። እንግዲህ ትምህርት ቤቱም ስትሄዱ ምንም ኤክስፖዝድ ናቸው ወደድንም ጠላንም። እኛ ግን ራሳችንን አፕግሬድ ካላረግን በምን መልኩ ነው ሄልፕ ማድረግስ ምንችለው? መግባባት ኮኔክሽን ቢፎር ኮሬክሽን የሚባለው ምንድነው? መጀመሪያ ኮኔክት ማድረግ ስለሚያስፈልግ ከልጆች መግባባት ከሌለ ለማረምም ለማስተካከልም ለየትኛውም ነገር ከባድ ይሆናል። ስለዚህ እሱ ሜጀር ነገር ነው። በህይወታችን ወላጅ ስለሆነን ወይ የሆነ ኃላፊነት ላይ ስለደረስን አውቀን ጨርሰናል ማለት አይደለም። በየቀኑ መማር አለብን። ዊሊንግ ካልሆንን ግን ከባድ ነው። ብዙ ጊዜ እሱ ነው ችግሩ። በቃ ልጅ የሆነ አስተያየት ሲሰጥ ራሱ አንተ ወደ ላይ እንዴት ነው ቀና ብለህ እኔ ነው ታስተምረኝ ልጅ ራሱ አሁን ናኒታ ብለሻል። አያቶች ሲመጡ ማለት ነው እንደዚህ አይደረገው ሲልሽ ያ እነሱ በሚያውቁት መንገድ እኮ አሪፍ እኮ አሳድገው ሊሆን ይችላል። ግን you are different እና እዚህ አታርጊ ወይ ደግሞ አሁን እኛ ልጆች ምንቀጣበት መንገድ አለ አይደል? ወይ ታይም አውት ነው ምናምን እና አይ እንግዲህ ለልጅ ከሳቁለት ለውሻ ከሮጡለት ቆንጠጥ አርጊ እንጂ ምናምን ትባያለሽ። እና ምንድነው እነሱ የሚያውቁት ነገር ለነሱ ሰርቶላቸው ሊሆን ይችላል። እዚህ ጋር ደግሞ ሌላ ነው። ስለዚህ ኦኬ እስቲ አሁን ደግሞ ምንድነው ያለው እስኪ ልማር ማለት አይጎዳም። ሁልጊዜ መማር ጥሩ ነው። ከትናንሾቹም እንማራለን። ባይ ዘ ወይ ጀነሬሽን is getting smarter and smarter ሁሌ የምለው ነገር። ስለዚህ የኛ ልጆች ከኛ የተሻለ ስማርት እንደሆኑ ማሰብ አስፈላጊ ነው። እኛ የምንበልጠው ምንድነው? በኤክስፒሪየንስ። ሶ ይሄንን ነገር ማወቅ ከዛ ዘኒ ብላለች ባውንደሪ is a basic thing። ወላጅም ድንበሩን ሊያውቅ ይገባል። ልጅም የራሱ ስፔሻሊ ደግሞ ልጅ አድጎ አደልቶ ነው እንደገና የራሱን ህይወት ሲጀምር ባለቤቱ እሱ ነው። ለምሳሌ ትዳር ውስጥ ችግር የሚፈጠረው ባል በባል በኩል ያለውን ቤተሰብ ወይ ሚስትን በሚስት በኩል ያለውን ቤተሰብ ኮንትሮል አያደርጉም። ሶፋ በዚህ በኩል ለምን ሆነ ከለሩ እንደዚህ ከመልካምነት ሊሆን ይችላል፣ ግን which is so weird ማለት ነው። የሰው ቤት ህይወት መተሽ እንደኔ ኑሩ እኔ እንደማስበው ኑሩ ማለት ነው። አንዳንዴ ቆም ብለን ማሰብ አስፈላጊ ነው። ምክርም አባዜ ነው ምለው ምንም ነገር ራሴን አመመኝ ካሽ እንትን ጠጪ ሎሚ ጠጪ ጤና አዳም አርጊ። ዶክተር ሲበዛ በሽተኛ ይሞታል ነው የሚባለው። ስለዚህ ምክርም ሲበዛ ሰውየውን ኮንፊውዝ ነው የምናደርገው። ግን how can I help you መጀመሪያ ማዳመጥ። ሰው ችግሩን ራሱ ሲያወራ አዳምጠን ኦኬ how can I help you እንዴት ብረዳ ነው የምትፈልገው? ወንድሜ፣ እህቴ፣ ልጄ ወይም whatever ጓደኛዬ። ከዛ ያ ሰውዬ እኮ ምናልባት እኮ መስማት ብቻ ጆሮአችንን ብቻ ሊሆን የፈለገው የኛን ሶሉሽን ላይሆን ይችላል የፈለገው። ከፈለገ ደግሞ ያኔ ማድረግ እንችላለን። ግን በሰው ህይወት ኢንቮልቭ ባናረግ አሁን ልጄ ነው እንዴት አያገባኝ ምናምን አይደለም። እንደተባለው ባውንደሪ የሚባል ነገር አለ። እነሱ የመረጡት የራሳቸው የህይወት አካሄድ አለ።
ሲያስፈልግ እንደዛ ግን እንደው ከመስመር አልፎ የግድ መናገር ካለብንም አፕሮች የምናደርግበትን መንገድ ማየትና ተረጋግተን ቁጭ ብለን በዲስከሽን መልኩ ቢሆን ነው የሚሻለው። አለበዛ የጠቀምን እየመሰለን የብዙ ሰው ህይወትን በጠብጣለን፣ እናፈርሳለን። ብዙ ትዳር ፈርሷል። ብዙ ልጅ መንገዱን ስቷል። ወላጁን ለማስደሰት ብሎ ዶክተር የሆነ የለም ካርፔንተር መሆን የነበረበት ዘን እንደገና ጎባክቱ ላይፉን እኮ ሚዝረብል ነው የምናደርገው። እኛ መሆን ፈልገን ያጣነውን ሁሉ ልጆቻችን ላይ የጫንን ፓይለት ዶክተር ምናምን ነው ድሮ ሲባል የነበረው። እሱ መሆን ፈልጎ ወላጅ ካቃተው ልጁን ቀጥቅጦ ዶክተርና ፓይለት በሱ መወጣት ይፈልጋል። አንዳንዴ ደግሞ የጠቀመው ይመስለዋል። ሁሉም ሰው ይዞት የመጣ መክሊት አለ። ስለዚህ እሱን ኤክስፕሎር እንዲያደርግ መፍቀድ አስፈላጊ ነው። ለልጅ ባውንደሪ አስፈላጊ ነው። ኦፕን ማይንድድ መሆን አስፈላጊ ነው ለመማር። እልፍዬ ጆን አሁን ማለት ትፈልጋለህ? አዎ የምታወሩት ጥሩ ነገር ነው። እኛ ብዙ ጊዜ የምንኖረው ደቦ ላይፍ ነው ማለት ሰኩርድ ላይፍ፣ የራሳችን ላይፍ አንኖርም። ኢትዮጵያ ውስጥ በተለይ የኛ ማህበረሰብ የምንበላው ያውቃል፣ የላይፍ ስታንዳርዳችን ፌር የተደረገ ሁሉም ሰኩርድ የሆነ አይደለም እና ራይት ለመስጠትም ደግሞ አንዱ የአንዱን ህይወት ውስጥ ገብቶ ለመፈትፈት ቀላል የሚሆነው ለዛ ነው። ማንኛውም ሰው አንቺ የራስሽን ላይፍ ነው የምትኖሪ፣ ሌላ ሰውም እንደዛ ገብቶ የላይፍ ስታንዳርዳችን ሶሳይቲ አመጣጣችን ሁላችንም ስለምንተዋወቅ ለዛ ነው ሰው ገብቶ አስተያየት ሰጥቶ ምን ብሎ የሰውን ህይወት የሚረብሸው። እና ቀደም ያላችሁት ኒው ጄኔሬሽን አሁን እኛ በምናስበው ፍጥነት አይደለም እየሄደ ያለው ማለት በጣም ከኛ በላይም ነው። ለኛም በጣም አዲስ እየሆነን ነው። ሞር እኛ ብሪጅ ነን። ብሪጅ ደግሞ ሁለት ነገሮችን ያገናኛል፣ ማዶ ለማዶ ያሉት ነገሮች ማለት ነው። እኛ አሁን የሚመጣው ጄኔሬሽን እና ያለፈውን የምናገናኝ ብሪጅ ነን ማለት ነው። ስለዚህ ብሪጁ መሰበር የለበትም፣ ማሳለፍ ያለበትን ነገር ማሳለፍ አለበት። ስለዚህ ጥንቃቄ ይፈልጋል። የምናስተላልፈው ነገር፣ የምናስተምራቸው ነገሮች ጥንቃቄ የሚፈልጉ ናቸው። ሞር ኦፍ ሌስ ስህተት የሚሆነው አንዳንዴ ልክ እኔ የማውቀው ሌላ ሰው ማወቅ አለበት ወይ ደግሞ በኔ ልክ ነው ሰው የሚያውቀው ብለን ስናስብ ነው ስህተት የሚሆነው። ያንን ለልጆቻችን ወይ ለጄኔሬሽኑ ለማስተማር ስንሞክር ነው ስህተት የሚፈጠረው። ስለዚህ ቅድም ዘኒ እንዳለችው እድል መስጠቱ ጥሩ ነው ብዬ ነው ማስበው። አሪፍ ነገር ነው። ከዚህ በላይ ሌላ ጊዜ ብለግም ይሻለኛል። እሺ ቴንክ ዩ ጃን።